ልጆ ለረጅም ጊዜ ኪሎዋን ጨምሮ ተቸግረዋል። ዛሬ ለየት ባለ ሁኔታ ዶክተር ማህሌት የ7 ቀን የምግብ ስኬጁል ታዘጋጅልናለች። ዛሬ ለየት ባለ ሁኔታ እያንዳንዱ ምግብ በዝርዝር ይቀርብላችኋል። ለ7 ቀን የሚሆን የምግብ ስኬጁል አዘጋጅታላችኋለች። ሙሉ በደንብ ተነግራችኋለች። በነገራችን ላይ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ዶክተር ማህሌት በአዲስ መልክ ጋብዟታል። ስለዚህ ምናልባት ህክምናም ከፈለጋችሁ ሙሉ ማማከር ህክምናም ሳጋ ማለት ትችላላችሁ። ሙሉ ዝርዝር ቪዲዮን ዛሬ ታቀርብልናለች። ከመሰለኝ አመሰግናለሁ ዶክተር ፋሲል። ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ የህፃናት ልዩ ክሊኒክ። ዛሬ እድሜያቸው ከ2 ዓመት እስከ 6 ዓመት ላሉ ህፃናት ኪሎን ለመጨመር የሚረዱ ምግቦችን ለሳምንት የሚሆን የቁርስ፣ ምሳ፣ እራት ስኬጁል ይዤላችሁ መጥቻለሁ። በመጨረሻም ደግሞ ለመክሰስ የሚሆኑ አንዳንድ ምግቦችን እነግራችኋለሁ። ስለዚህ እስከ መጨረሻው ድረስ ተከታተሉ። ወላጆች ብዙ ጊዜ ልጅ ከሳ ወይም ደግሞ ከኪሎ በታች ነው ብለው ሊጨነቁ ይችላሉ። ለመሆኑ ልጅ ከሳ ወይም ከኪሎ በታች ነው የምንለው መቼ ነው? ህፃናት በተለይም ከ2 ዓመት እስከ 6 ዓመት ያሉ ልጆችን በአብዛኛው ስናያቸው ሞላ ያሉ እና በደንብ የሚታዩ አጥንቶች አብዛኛው የሰውነታቸው ክፍሎች ላይ የላቸውም። ስለዚህም አንዳንድ ልጆች ቀጠን ብለው ወደ ደረታቸው አካባቢ፣ መገጣጠሚያቸው አካባቢ ያሉ አጥንቶቻቸው ወጣ የማለት ነገር ወይም ደግሞ ጎልቶ የመታየት ነገር ሲኖራቸው ወላጆች ልጅ ከሳ ከኪሎ በታች ነው ይሆን ብለው በጣም ይጨነቃሉ። ይህም በማየት ብቻ ልጆች ከኪሎ በታች መሆናቸውን እርግጠኛ ሆነን ልንናገር አንችልም። ስለዚህ ልጆች ከኪሎ በታች ናቸው የምንለው ወይም አንደርዌት ናቸው የምንለው መቼ ነው? ይህን በእርግጠኝነት ለመናገር የልጆችን ቁመት ኪሎቸውን ለክተን WHO ወይም ደግሞ የዓለም የጤና ድርጅት ባስቀመጠው የልጆች ግሮስ ከርቭ ላይ ማየት መቻል አለብን። እዚህ ከርቭ ላይ የልጁ ኪሎ ከእድሜው ጋር ሲታይ ከ5% በታች ከሆነ ልጁ አንደርዌት ነው ልንል እንችላለን ማለት ነው። ስለዚህ በዚህ አጋጣሚ ህፃናት ሲታመሙ ብቻ ሳይሆን ኖርማሊ እድገታቸውን፣ ቁመታቸውን፣ ክብደታቸውን፣ የአእምሯቸውን ብስለት እና ያሉበትን ደረጃ ቢያንስ በዓመት አንድ ጊዜ የሚታዩበት ዌል ቤቢ ፎሎ አፕ ያስፈልጋቸዋል ማለት ነው። በነገራችን ላይ ይህ አገልግሎት እዚህ በብሩኪድስ የህፃናት ልዩ ክሊኒክ ላይ ይሰጣል። ስለዚህ መጥታችሁ መጠቀም ትችላሉ። ስለዚህ ዛሬ እነዚህ አንደርዌት ስለሆኑ ወይም ደግሞ ኪሎቸው ከእድሜያቸው ጋር ላልተመጣጠነ ልጆች ኪሎቸው እንዲጨምር የሚያግዙ ምግቦችን ከሰኞ እስከ እሑድ ቁርስ፣ ምሳ፣ እራት ምን አድርገን ማብላት እንችላለን የሚለውን ይዤላችሁ መጥቻለሁ። ምግቡን ስኬጁል ከመናገሬ በፊት ግን ስኬጁል ውስጥ ያሉ ዋና ዋና ምግቦችን ጥቅም ቀደም ብዬ ልንገራችሁ። አንደኛው ምግብ ስጋ ነው። በውስጡ ጥሩ ኳሊቲ ያለው ፕሮቲን ይይዛል። እነዚህም ኢሴንሻል አሚኖ አሲድስ የምንላቸው ናቸው። በአብዛኛው በስጋና በወተት ምርቶች ውስጥ ነው የምናገኛቸው። እነዚህ ኢሴንሻል አሚኖ አሲዶች የልጆችን ሴሎች ጡንቻ፣ የአጥንታቸውንና የአእምሯቸውን እድገት የሚያቀላጥፉ ወሳኝ የሆኑ ንጥረ ነገሮች ናቸው። ስለዚህ ስጋ ይሄንን ስለሚይዝ ለልጆች እድገት በጣም ወሳኝነት አለው ማለት ነው። አይረን፣ ቫይታሚን B12 እና ዚንክ በስጋ ውስጥ ይገኛሉ። እነዚህ ንጥረ ነገሮች የበሽታ መከላከል አቅምን ይጨምራሉ፣ ደም በአግባቡ እንዲመረትና የደም ማነስ እንዳይከሰት ያደርጋሉ። ስለዚህ ስጋ ጠቃሚ የሆነ ምግብ ነው ለህፃናት ማለት ነው። ሁለተኛው ምግብ አሳ ሲሆን አሳ ልክ እንደ ስጋ ተመሳሳይ የሆኑ ኢሴንሻል አሚኖ አሲዶችን የያዘ በተጨማሪ ደግሞ ጥሩ ፋት የምንለው ወይም ደግሞ DHA ወይም ኦሜጋ 3 ፋቲ አሲድ የምንለውን የያዘ ሲሆን ይህ ኦሜጋ 3 ፋቲ አሲድ ለልጆች የጭንቅላት እድገት፣ ለልጆች የልብ ጤና፣ የአይን ጤና በጣም ወሳኝነት አለው። ስለዚህ አሳ በጣም ጠቃሚ ነው ማለት ነው። ከዚህ በተጨማሪ ደግሞ ቫይታሚን ዲ፣ ቫይታሚን B12፣ አይረን፣ ዚንክ፣ አዮዲን የተባሉ ቫይታሚኖችና ሚነራሎችን ስለሚይዝ እነዚህ ቫይታሚኖችና ሚነራሎች ደግሞ የበሽታ መከላከል አቅምን ለመጨመር እንዲሁም ደግሞ ለአጥንት ጥንካሬ ወሳኝነት አላቸው ማለት ነው። ስለዚህ አሳን አዘውትሮ መመገብ ለልጆች ይመከራል። ያው ምግብ የዶሮ ስጋ ሲሆን የዶሮ ስጋ አሁን ከጠቀስናቸው በተጨማሪ ኮሊን የሚባል የቫይታሚን ቢ አይነት ንጥረ ነገር በውስጡ ያለው ይህ ኮሊን ደግሞ ለነርቭ ሴሎች እድገት ወሳኝነት አለው። ስለዚህ ለሚሞሪ ለብሬን ግሮዝ ጠቃሚ ነው ማለት ነው። ከስጋ ነክ ነገሮችን ወደ አትክልት ተዋጽኦች ስንመጣ ደግሞ በምግቡ ሊስት ውስጥ ካሉት አቮካዶን እና የለውዝ ቅቤን ጥቅም ልንገራችሁ። አቮካዶ እና የለውዝ ቅቤን ጥቅም ልንገራችሁ። አቮካዶ በውስጡ ሄልዚ የሆነ ፋትን ሲይዝ ከዛ በተጨማሪ ደግሞ ቫይታሚኖች፣ ሚነራሎች እንዲሁም ፋይበር አለ። ይህ ፋይበር የምንለው
አንጀት ጤና በጣም ወሳኝ የሆነ ነገር ነው። ስለዚህ አቮካዶ በጣም ጠቃሚ የሆነ የህፃናት ምግብ ውስጥ ሊካተት የሚገባው ነገር ነው ማለት ነው። ሁለተኛው ደግሞ የለውዝ ቅቤ ወይም ደግሞ ለውዝ የምንለው ሲሆን የለውዝ ቅቤ በውስጡ ከእጽዋት የምናገኘው ፕሮቲን፣ ሄልዚ የሆነ ፋት፣ ፋይበር እንዲሁም ቫይታሚኖችና ሚነራሎች አሉት። ስለዚህ እነዚህ ምግቦች ህፃናት ምግብ ውስጥ ጨምሮ መስጠት ህፃናቱ ጤናማ የሆነ ምግብ እንዲያገኙና ክብደታቸው እንዲጨምር ያግዘናል ማለት ነው። ስለ ምግቦቹ ያህል ካለን ወደ ስኬጁሉ እንሂድ። ስለዚህ የመጀመሪያ ቀን ቁርስ ስላይስ ዳቦ ከአቮካዶ ጋር አጠገቡ የተጠበሰ እንቁላል እና እርጎ አድርገን መስጠት እንችላለን። ለምሳ ደግሞ ዶሮ ከቺዝ ጋር እና ከአትክልቶች ጋር አንድ ላይ በቂጣ ራፕ ተደርጎ አዘጋጅተን መስጠት እንችላለን። አትክልቶቹ ዝኩኒ፣ ካሮት፣ መሽሩም የመሳሰሉትን መያዝ ይችላል። ለእራት ደግሞ የበሰለውን ዶሮ ስቲም ከተደረገ አትክልት ጋር እና ከሩዝ ጋር እናቀርባለን። ሁለተኛ ቀን ለቁርስ ቶስት የተደረገ ወይም ደግሞ ስላይስ ዳቦ በኦቾሎኒ ቅቤ ቀብተን እላዩ ላይ ሙዝ አድርገን እንሰጣቸዋለን። ለምሳቸው ደግሞ ፓስታ በስጋ እንደየፍላጎታችን ቺዝ ጨምረን መስጠት እንችላለን። እራት ላይ በደንብ ተከትፎ የበሰለ ስጋ ከስቲምድ አትክልት ጋር አንድ ላይ አድርገን ማቅረብ እንችላለን ማለት ነው። ሶስተኛ ቀን ቁርስ ኦትስ ከወተት ጋር ተሰርቶ እላዩ ላይ ደስ የሚላቸውን ልጆቻችሁ የሚወዱትን ፍራፍሬዎች አድርጋችሁ መስጠት ትችላላችሁ። ሙዝ ሊሆን ይችላል፣ ማንጎ ሊሆን ይችላል፣ ክል ሊሆን ይችላል። ደስ ያላችሁን ፍሩት በወተት ከተሰራ ኦትስ ጋር አድርገን ለልጆች ማቅረብ እንችላለን። ለምሳ ደግሞ አቮካዶ፣ የተቀቀለ እንቁላል፣ ኪያር እና ካሮት የመሳሰሉትን አትክልቶች አንድ ላይ ከቺዝ ጋር አድርገን በቂጣ ራፕ ተደርጎ መስጠት እንችላለን። እራት ላይ ኩስኩስ ከካሮት ጋር ተደርጎ በአሳ አድርገን ልንሰጣቸው እንችላለን። ለአራተኛ ቀን ቁርስ ላይ ስኳር ድንች በእንቁላል አድርገን የስኳር ድንች ኦምሌት መስራት ወይም ደግሞ ቂጣ መስራት እንችላለን። ለምሳቸው ደግሞ ፓስታ ከእንቁላልና ከዶሮ ስጋ ጋር አድርገን ኦፕሽናል ቺዝ አንድ ላይ ጨምረን መስራት እንችላለን። ለእራት ድፍን ምስር፣ ድንች፣ ካሮት፣ ፓስቲኒ የመሳሰሉ ነገሮች እንዲሁም ቆስጣ የገባበት ሾርባ ማዘጋጀት እንችላለን። አምስተኛ ቀን ቁርስ ገንፎ ማድረግ እንችላለን። ምሳ ላይ ደግሞ ሩዝ ከቺክን ጋር እንዲሁም ደግሞ ስቲም ከተደረጉ አትክልቶች ጋር ማድረግ እንችላለን። ስቲም የተደረጉ አትክልቶች ውስጥ ቦሎቄ የመሳሰሉትን ነገሮች በማስገባት ሞር ደግሞ በተመጣጠነ ምግብ የበለጸገ ማድረግ እንችላለን ምግባቸውን። እራት ላይ የተጠበሰ አሳ ከአትክልት ጋር አንድ ላይ አድርገን መስጠት እንችላለን። አትክልቶቹን በነገራችን ላይ በጣም የተለያዩ ቫራይቲዎችን እንደ ምርጫችሁ መጠቀም ትችላላችሁ። ብዙ ጊዜ ግን ለዌት ጌን የሚያገለግሉ አትክልቶች እንደ ድንች፣ ከጥራጥሬ ደግሞ እንደ ባቄላ የመሳሰሉትን መጠቀም እንችላለን። ለስድስተኛ ቀን ቁርስ በብሮኮሊ የሚሰራ ኦምሌት መስራት እንችላለን። ብሮኮሊውን እንቁላል ውስጥ አድርገን ሌላ ጊዜ እንደምንጋግረው መጋገር ማለት ነው። እሱ ላይ ተጨማሪ ስላይስ ዳቦና አቮካዶ ቀብተን መስጠት እንችላለን። ለምሳቸው ደግሞ ስጋ በደንብ ደቅቅ ተደርጎ ተከትፎ ተጠብሶ ከብሮኮሊ ከካሮት ከድንች ጋር አድርገን ማዘጋጀት እንችላለን። ለእራት ስጋውን ከአትክልቶቹ ጋር ልክ እንደ ሾርባ አድርገን አዘጋጅተን መስጠት እንችላለን። ለሰባተኛ ቀን ፍሬንች ቶስት ምንለው ወይም ደግሞ ስላይስ ዳቦ በእንቁላል ውስጥ በወተት ላይ ተደርጎ ተነክሮ መጥበስ ማለት ነው። እንደዛ የሚዘጋጀውን አድርገን ከጎን ላይ የፍራፍሬ ስሙዚ ከወተት ጋር አድርገን አዘጋጅተን መስጠት እንችላለን። ለምሳቸው መኮሮኒ ከአሳ ጋር አዘጋጅተን መስጠት እንችል። እራት ላይ ደግሞ አሳውን ከተለያዩ አትክልቶች ጋር እንደ ሳላድ አድርገን ሰጥተን መስጠት ይችላል። በጥሬያቸው መበላት ከሚችሉ አትክልቶች ጋር ማለት ነው። ለምሳሌ ልክ እንደ ኪያር፣ ተቀቅለው የሚበሉ ድንች፣ እነ ቀይ ስር፣ እነ ካሮት አይነት ነገሮች። ለእራት ደግሞ አሳውን ከተለያዩ በጥሬያቸው ከሚበሉ አትክልቶች ጋር ወይም ደግሞ ስቲም ተደርገው ከሚበሉ አትክልቶች ጋር መስጠት እንችላለን። ለምሳሌ እንደ ኪያር፣ ድንች፣ ካሮት፣ ብሮኮሊ የመሳሰሉት ጋር ማለት ነው። ስለዚህ የሰባቱን ቀን ስኬጁል እንደዚህ ካጠቃለን ለልጆች መክሰስ የሚሆኑ ምግቦች ምንድን ናቸው? አንደኛው በሶን ከሙዝ ጋር ከተልባ ጋር እንዲሁም ከወተት ጋር አድርገን አንድ ላይ ፈጭተን ብንሰጣቸው ብዙ ኒውትሪየንቶችን በአንድ ጊዜ ማግኘት ይችላሉ።
እና ለመክሰስ የማይከብድ ጥሩ መክሰስ ይሆናል ማለት ነው። ሁለተኛው እርጎን ከተለያዩ ከሚወዷቸው ፍራፍሬዎች ጋር አንድ ላይ ከፈለግን ፈጭተን ካልሆነ ደግሞ ሳይፈጭ ራሱ እላዩ ላይ ተቆራርጦ ተደርጎ መሰጠት ይችላል። በሶስተኛነት ደግሞ ቅድም ለቁርስ እንዳልነው ስላይስ ዳቦ ላይ ፒናት ቀብተን ከላዩ ላይ ሙዝ አድርገን ብንሰጣቸው በቀላሉ እንደ መክሰስ ሊወስዱት የሚችሉት ምግብ። አራተኛው የቡላ ገንፎ አቮካዶ ከፉልና ከእንቁላል ጋር ተደርጎ ተሰርቶ መስጠት እንችላለን። ፓንኬክ ላይ ማር አድርገን ወይም ደግሞ ፒናት አድርገን መስጠት እንችላለን። የተለያዩ ስሙዚዎችን አዘጋጅተን መስጠት እንችላለን። ስኳር ድንች ተቀቅሎ ተከታትፎ እንደ መክሰስ መውሰድ ይችላሉ። ከዛ ውጭ ደግሞ ጨጨብሳን ከእንቁላል ጋር አድርገን ወይም ጨጨብሳ ለብቻው በጤፍ በዱቄት በተለያዩ ኦፕሽኖች ሰርተን መስጠት እንችላለን ማለት ነው። የመክሰስ አብዛኞቹ ኦፕሽኖች ለቁርስም ተደጋጋሚ እንዳይሆን ሰብስቲቱት አድርገን የምንጠቀማቸው ናቸው። ስለዚህ እነዚህ ምግቦች በዚህ ዕድሜ ክልል ላሉ ህጻናት ኪሎ ለመጨመር ወይም ክብደት ለመጨመር በደንብ ቫሪያቲያቸውን እያቀያየርን ብንጠቀም ጤናማ የሆኑ አማራጮቻችን ናቸው ማለት ነው። ስለተከታተላችሁ አመሰግናለሁ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልን። ዶክተር ማህሌት ጌትነት ነበርኩኝ። አመሰግናለሁ።